እንደምን ሰነበታችሁ? ወደ ዛሬው ቪዲዮ እንኳን በደህና መጣችሁ። በዛሬው ቪዲዮ በጥናት ጊዜ እንዴት ትኩረታችንን መሰብሰብ እንደምንችልና አእምሯችንን ስለሚረብሹን ነገሮች እናውራ። ብዙ ሰዎች ከሚጠይቁት በጣም ተደጋጋሚ ጥያቄዎች አንዱ እያጠናሁ ነው እና አእምሮዬ ሁል ጊዜ ትኩረቱን ያጣል። ታዲያ እንዴት አእምሮዬን ሰብስቤ ትኩረት እንዲያደርግ ማድረግ እችላለሁ የሚል ነው። ደህና፣ ዛሬ የሚረብሹንን ነገሮች አስወግደን ትኩረት ለማድረግ የሚያግዙንን 5 ነጥቦች እንመለከታለን። ከመጀመራችን በፊት ግን አንድ ጥያቄ ልጠይቃችሁ። የምትወዱትን ሙዚቃ ስትሰሙ በቀላሉ ትረበሻላችሁ? የምትወዱትን ፊልም ስታዩ ትረበሻላችሁ? ማንኛውም የምትወዱትን ነገር ስታደርጉ ይሁን ለዛ ነገር ፍላጎቱ ካላችሁ ትረበሻላችሁ? አትረበሹም። ለዛ ነገር ሙሉ ትኩረታችሁን ትሰጣላችሁ። ስለዚህ የመጀመሪያው ምስጢር ምንድነው? ፍላጎት ወይም ደግሞ ፓሽን ነው። ምንም ነገር ይሁን ያን ነገር ከወደዳችሁት ለዛ ነገር ትኩረት ትሰጡታላችሁ። ስለዚህ ትኩረትን ለመገንባት የምንጠቀምበት የመጀመሪያው መንገድ ለምናደርገው ነገር ያለንን ፍላጎት መገንባት ነው። ለዛም ነው ከቻልክ የምትወደውን ስራ፣ ካልቻልክ ደግሞ የምትሰራውን ውደድ የሚባለው። ለማጥናት ሊሆን ይችላል፣ ለመጻፍ ሊሆን ይችላል፣ አንዳንዴ ደግሞ እንደየእምነታችሁ ለመጸለይም ሊሆን ይችላል። ፍላጎቱ ካላችሁ ለዛ ነገር ሙሉ ትኩረታችሁን ትሰጣላችሁ። ፍላጎቱ ከሌላችሁ የምታደርጉትን ነገር ካልወደዳችሁት ግን አእምሯችሁ በቀላሉ ይረበሻል። ስለዚህ የመጀመሪያው መንገድ ለምታደርጉት ነገር ፍላጎትን መገንባት ነው። ሁለተኛው ትኩረታችንን የምንገነባበት መንገድ ደግሞ በምናገኛቸው ትንንሽ ስኬቶች መደሰት። ለምሳሌ አሁን ስለ ትኩረት መገንባት እያወራን ስለሆነ በምናገኛቸው ትንንሽ የትኩረት ጊዜያት መደሰት እንደ አንድ ምሳሌ ልንወስደው እንችላለን። እያነበባችሁም ይሁን እየጻፋችሁም ይሁን በየእምነታችሁ እየጸለያችሁም ይሁን ጀማሪ ከሆናችሁ በጣም ትንሽ የትኩረት ቆይታ ሊኖራችሁ ይችላል። ለ30 ሰከንድ ትኩረት ልታደርጉ ትችላላችሁ። ምናልባት ለ1 ደቂቃ፣ ምናልባት ለ2 ደቂቃ፣ ምናልባት ደግሞ ለ5 ደቂቃ ትኩረት ልታደርጉ ትችላላችሁ። እናንተ ማድረግ ያለባችሁ ባገኛችኋት ጥቂት የትኩረት ቆይታ መደሰት። ሁላችን ላይ ያለ ችግር ምንድነው? በህይወታችን ብዙ ትልቅ ነገሮችን እየጠበቅን በምናገኛቸው ትንንሽ ነገሮች ግን አንደሰትም። ትልቅ ነገሮችን መጠበቅ አስፈላጊ ሆኖ ሳለ በምናገኛቸው ትንንሽ ነገሮች ካልተደሰትን ከጠበቅነው ትልቅ ነገር መድረስ አንችልም። ስለዚህ የፈለገ ትንሽ ጊዜ ትኩረት አድርጉ፣ በዚህ ደስተኛ ነኝ በሉ፣ አድንቁት። ያለዚህ ትኩረትን መገንባት አትችሉም። ወደ ሶስተኛው መንገድ ስናልፍ ደግሞ የሚረብሿችሁን ነገሮች ማስወገድ። እሱ መች ጠፋን አላችሁኝ አይደል? ትክክል፣ መቼም ይሄ አይጠፋችሁም። ስለዚህ ዛሬ ከኔ ጋር የሚረብሹንን ነገሮች ለማስወገድ የሚያግዙንን 2 ነጥቦች እንመለከታለን ማለት ነው። ከእነርሱም አንዱ ዛሬ ላካፍላችሁ የምፈልገው የመጀመሪያው ነጥብ ትኩረታችሁን የሚረብሹትን ነገሮች መጻፍ። ለምሳሌ መጽሐፋችሁን ገልጣችሁ ማጥናት ጀመራችሁ እንበል። አንድ ነገር ይከሰታል፣ የቀን ቅዠት። ታዲያ የቀን ቅዠት ወይም የቀን ህልም ውስጥ መሆናችሁን ስትገነዘቡ ምን ማድረግ አለባችሁ? እስክሪብቶ ወይም እርሳስ ወስዳችሁ ባዶ ወረቀት ላይ ያዘናጋችሁን ሀሳብ ጻፉት። ለምሳሌ በምታጠኑበት ጊዜ ስለ ምግቦች ብዙ ልታስቡ ትችላላችሁ። ቤት ሂጄ ምንድን ነው የምበላው? ፓስታ፣ ሽሮ፣ ማካሮኒ፣ የት ይሻለኛል ልትሉ ትችላላችሁ። ታዲያ ምን ማድረግ አለባችሁ? ስለ ምግብ በማሰብ ተረብሻለሁ ብላችሁ ወረቀት ላይ ጻፉት። አንዳንድ ጊዜ ደግሞ ያለፈውን ተሞክሮ፣ ከዚህ በፊት የተከሰቱ ነገሮችን በማሰብ ትኩረታችሁ ይበተናል። ታዲያ አሁንም በድጋሚ ትጽፉታላችሁ። ቆይ ግን ለምንድን ነው የምጽፈው? ጥሩ ጥያቄ። ምክንያቱም ብዙ ጊዜ ትኩረታችን ሲበተንና የቀን ህልም ውስጥ ስንገባ የምናስበውን ስለማናውቅ በአእምሯችን ውስጥ ምን እንዳለ እንኳን አናውቅም። ዝም ብለን በዛ የሀሳብ ጅረት ውስጥ ዘልቀን እንገባለን። ታዲያ በወረቀት ላይ ስንጽፈው ያንን ሀሳብ ለይተን አወቅ ነው ማለት ነው። ሀሳቤ እንዲበታተን የሚያደርገው ይህ ነው፣ በጥናት ጊዜ እንዳላተኮር ያደረገኝ ይህ ነው ብላችሁ ትለዩታላችሁ። ይህንን ለተወሰኑ ጊዜያት ስታደርጉ የሚረብሿችሁን ሀሳቦች ፓተርናቸውን ትገነዘባላችሁ። ከዛ ከነዛ ሀሳቦች ለመውጣት ቀላል ይሆንላችኋል። ሁለተኛው ነጥብ ደግሞ ትኩረታችሁ እንዲከፋፈል የሚያደርጉ ነገሮችን ከለያችሁ በኋላ ለማስወገድ ቆራጥ መሆን። ትኩረታችንን እንድንከፋፍል የሚያደርጉ ቀስቃሾች አሉ። ለምሳሌ ሞባይላችንን እንውሰድ። እያጠናችሁ ነው እንበልና ጠረጴዛው ላይ ሞባይል አለ። በተደጋጋሚ ኖቲፊኬሽን ሲገባ ምን ታደርጋላችሁ? ሞባይላችሁን ይዛችሁ ምን እንደሆነ ታያላችሁ። ስለዚህ ሞባይላችሁ በቀጥታ እየረብሻችሁ አይደለም፣ ለረብሻችሁ ቀስቃሽ ነው። ቀስቃሾች ደግሞ እናንተ እንዲረብሿችሁ እድል እስካልሰጣችኋቸው ድረስ ቀስቃሽ ብቻ ነው የሚሆኑት። ታዲያ ምን ማድረግ አለባችሁ? አንዳንድ ጊዜ በጣም ከባድ ነው። ይህን ለማድረግ ጀግና መሆን ያስፈልጋል። ስለዚህ እነዚያን ቀስቃሾች ማስወገድ፣ ከአካባቢያችሁ ማራቅ። የሞባይል ስልካችሁ ትኩረታችሁን የሚከፋፍል ከሆነ እሱን ለማስወገድ ቆራጥ መሆን አለባችሁ። ላፕቶፓችሁ ወይም ማንኛውም ቴክኒካል መሳሪያ የሚረብሻችሁ ከሆነ አስወግዱት። ነገር ግን አንዳንድ ጊዜ ቴክኖሎጂዎችን መጠቀም ይኖርብናል። ለምሳሌ ላፕቶፓችንን ለማጥናት ልንጠቀምበት እንችላለን። ታዲያ ምን ማድረግ አለባችሁ? በምታጠኑበት ጊዜ በይበልጥ ዲሲፕሊን ሁኑ። በላፕቶፕ ውስጥ የምታደርጉትን ነገር በደንብ ተረዱ። በጥናት ጊዜ ለሚያስፈልጓችሁ ነገሮች ተጠቀሙበት። ነገር ግን ሌላ ጊዜ በፈለጋችሁት መንገድ እንደፈለጋችሁ ተጠቀሙበት እያልኩ አይደለም።
እነሱን ስንጠቀም ገደብ ያስፈልገናል። ምክንያቱም ለጥሩ ነገር ከተጠቀምንባቸው እንደሚያሳድጉን፣ ጥሩ ደረጃ ላይ እንደሚያደርሱን ሁሉ ለክፋት፣ ለተንኮል፣ ለዋዛ ፈዛዛ ከተጠቀምንባቸው ግን ያጠፉናል። ነገር ግን በምታጠኑበት ጊዜ ጠቃሚ ነገሮች ሆነው እንኳን ከትምህርታቸው ውጭ ከሆኑ እነርሱን በጭራሽ መጠቀም የለባቸውም፣ ከጥናት በኋላ ስለሚደርሱ ማለት ነው። ትኩረትን የሚከፋፍሉ ነገሮችን ስለማስወገድ ይህን ያህል ካወራን ወደ ርዕሳችን እንመለስ። ርዕሳችን ትኩረትን መገንባት ነው አይደል? ባነሳነው ርዕስ ስር ደግሞ 3 መንገዶችን አይተን ነበር። ስለዚህ አራተኛው መንገድ ያለማቋረጥ ለረጅም ሰዓት አለማጥናት። ብዙዎቻችሁ ለ6 ሰዓት ያለማቋረጥ ለማጥናት እቅድ ታወጣላችሁ። አነሰ ከተባለ እንደው ለ1 ወይ ለ2 ሰዓት ብታወጡ ነው። ለ6 ሰዓታት የጥናት እቅድ ማውጣታችሁን በደንብ ደግፈዋለሁ። ግን ችግራችሁ ምንድነው? እረፍት አትወስዱም። ይህ ደግሞ በጭራሽ ውጤታማ አያደርጋችሁም። በምሳሌ ላሳያችሁ። ኢፊሸንሲ ወይም ደግሞ የጥናት ብርታት ከጊዜ ጋር ተቃራኒ እንደሆኑ የማያውቅ ሰው አለ ብዬ አላስብም። ብዙ ሰዓት ባጠናችሁ ቁጥር ኢፊሸንሲያችሁ ይቀንሳል። ስለዚህ ለግማሽ ሰዓት አጠናችሁ እንበል። ደስ ብሏችሁ እያነበባችሁ ቆያችሁ። ከዛ ምን ታደርጋላችሁ? አንዴ ጀምሮ ያለው ልቀጥል ትሉና ትቀጥላላችሁ። እያስጠላችሁ 1 ሰዓት ትሞላላችሁ። ከዛስ ትንሽ ልቀጥል ትሉና 1 ተኩል ላይ ስትደርሱ አሁንስ ማትስ ሊያስጠላኝ ነው መስል ማለት ትጀምራላችሁ። ከዛ 2 ሰዓት ይሞላል። ለትምህርቱ ያላችሁ አመለካከት እየተቀየረ ይሄዳል። ቀስ በቀስ እየጠላችሁት ትሄዳላችሁ። በአንዴ አይታወቃችሁም። እንደጠላችሁት የምትረዱት ከብዙ ቀናት የጥናት ጊዜያት በኋላ ነው። ከዛ 2 ተኩል ይሆናል። መቼም ከዚህ በላይ ካጠናችሁ ታብዳላችሁ አይደል? ላቆምላችሁ። ከዛ ምን ታደርጋላችሁ? በቃኝ ትንሽ አርፌ ደግሞ ልቀጥል ትሉና አርፋችሁ ቆይታችሁ ስትመለሱ የምታጠኑ ይመስላችኋል? አታጠኑም። በጣም ነው የሚያስጠላችሁ። መጽሐፉን አይኑን እያዩ መቀመጥ ብቻ ነው የሚሆን። ቄሱም ዝም መጽሐፉም ዝም እንደሚባለው ማለት ነው። ስለዚህ ለ6 ሰዓት ተቀምጣችሁ ትኩረት ያለው ንባብ የምታነቡት ለ30 ደቂቃ ብቻ ነው። ያው እንዳይከፋችሁ እንጨምረው ከተባለ ለ1 ሰዓት። በጣም ተሸውዳችኋል። ስለዚህ አሁን ጥያቄው ይሄ እንዳይፈጠር ምን እናድርግ ነው። ደህና አሪፍ ልምድ ልንገራችሁ። ለ30 ደቂቃ አጥኑ። መቼም ባትሪያችሁን ሪቻርጅ ለማድረግ ራሳችሁን ለማደስ የ30 ደቂቃ እረፍት አያስፈልጋችሁም። ለብዙ ሰዎች እስከ 5 ደቂቃ ቢወስድ ነው። በዚህ በእረፍታችሁ ሰዓት የሚያዝናናችሁን ነገር ታደርጋላችሁ። ለጓደኞቻችሁ ደውሉ፣ ግን ምላሳም ላልሆነ መጣችሁ። ከቤተሰቦቻችሁ ጋር አውሩ፣ ህፃናት ጋር ተጫወቱ። በአጠቃላይ የሚያዝናናችሁን ነገር አድርጉ። ይሄ ለ30 ደቂቃ ለማጥናት ጥሩ ሜዲሲን ይሆናችኋል። ይህን ካረጋችሁ በኋላ ወደ ጥናታችሁ ተመለሱ። ከዛ ምን ታያላችሁ? ኤፊሽንሲያችሁ ወደ 100% የተጠጋ ይሆናል። ለግማሽ ሰዓት ተጠናላችሁ፣ ታርፋላችሁ። ለግማሽ ሰዓት ተጠናላችሁ፣ ታርፋላችሁ። ከዛ ይሄን እንደ እቅዳችሁ መሰረት ለ6 ሰዓት አደረጋችሁት ማለት ምን ማለት ነው? ለ5 ሰዓት ተኩል ትኩረት ያለው ንባብ ይኖራችኋል። ጠቅላላ የእረፍት ሰዓታችሁ ደግሞ 30 ደቂቃ ይሆናል ማለት ነው። ስለዚህ የንባብ ሰዓታችሁ ከስንት ወደ ስንት አደገ ማለት ነው? ቅድም 30 ደቂቃ ነበር አይደል? አሁን ደግሞ ወደ 5 ሰዓት ተኩል አደገ ማለት ነው። ልዩነቱን አያችሁ አይደል? ስለዚህ አራተኛው መንገድ ያለ እረፍት ለረጅም ሰዓት አለማንበብ ነው። አምስተኛውና የመጨረሻው አስታውሱ፣ ትኩረት ችሎታ አይደለም፣ በልምምድ የሚመጣ ልማድ ነው። እኛ ማድረግ ያለብን አሁንም በድግግሞሽ ራሳችንን ማለማመድ ነው። እንዴት ነው ራሳችንን ማለማመድ የምንችለው? እንዴት መሰላችሁ? በምታጠኑበት ጊዜ ሁሉ አይምሯችሁ እዚህ እዛ ማለቱን ከተገነዘባችሁ፣ በተለያየ ምክንያት ሊሆን ይችላል፣ ብቻ አይምሯችሁ መረበሹን ስታውቁ ወደ ትኩረታችሁ ተመልሳችሁ ጥናታችሁን ቀጥሉ። በድጋሚ አይምሯችሁ ለትንሽ ጊዜ ጥናት ላይ ይቆይና ተመልሶ በድጋሚ ይረበሻል። ያው ተፈጥሯችን ስለሆነ መናደድ አያስፈልግም። ስለዚህ እናንተ በድጋሚ ምን ማድረግ ነው ያለባችሁ? እንደገና መለሳችሁ ጥናታችሁን መቀጠል። ይህንን ከላይ ከጠቀስኳቸው 4 መንገዶች ጋር ደጋግማችሁ ስታደርጉ የትኩረት ልምዳችሁን በቀላሉ ማምጣት ትችላላችሁ። እነዚህን መንገዶች ስትጠቀሙ አይምሯችሁ ቀስ በቀስ ትኩረት ማድረግ ይጀምራል። ስለዚህ እነዚህን ልምምዶች ተለማምዳችሁ ህይወታችሁን የተሻለ አድርጉ። የዛሬን በዚህ ጨርሰናል። በሌላ ቪዲዮ እስከምንገናኝ ቸር ያቆያችሁ።